ቴፒ የአረንጓዴነት ፈርጥ የህብረ ብሔራዊነት ድንቅ ተምሳሌት የሁሉ እናት የማያረጅ የማያልቅ የውብና ድንቅ ተፈጥሮ ባለቤት ስለ ከተማችን ሲነሳ ሰምተው የማይጠግቡት አይተው የሚደነቁበት ልምላሜ ትንሽ ሰርተው ብዙ የሚያተርፉበት ለስራ ጉዳይ ጎራ ብለው በጥቅጥቅ ደኖች ውበት ተማርከው ሰምጠው የቀሩባት ሁሌም የምትጣራ ከሀብታምም ባለጸጋ ከተማ ናት። ቴፒ ከመዲናችን አዲስ አበባ በ612 ኪሎ ሜትር ርቀት ላይ የምትገኝ በርካታ ብሔረሰቦችና ህዝቦች የኔ ብለው በእኩልነት የሚኖሩባት ዜጎች በመተባበር ሰርተውና ሀብት አፍርተው ከብረው ተከባብረውና ተጋምደው የሚኖሩባት አቃፊ ከተማ ናት። ቴፒ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ስር የምትገኝ ከክልሉ ክላስተር ከተሞች አንዷ የሆነች የሸካ ዞን ዋና መቀመጫ ከባህር ጠለል በላይ 1097 ሜትር ከፍታ ላይ የምትገኝ የቆዳ ስፋቷ 6813 ሄክታር የሚሆን የአየር ጸባይዋ ወይን አደጋ የሚባል እንግዳ ተቀባይና ሰው አክባሪ የሆኑ ህዝቦቿ ከውብ መሬት አቀማመጧና ከተትረፈረፈው የተፈጥሮ ሀብቷ ጋር ተዳምሮ ለብዙዎች ተመራጭ መኖሪያና የመስሪያ ቦታ እንድትሆን አስችሏታል። ቴፒ ከተማ የተመሰረተችው በ1911 ዓ.ም ሲሆን አፈሯ ከአፍ የወደቀ ጥሬን አለምልሞ የሚሰጥ ሁሉን አብቃይ ከመሆኑ የተነሳ በግብርና ስራዎቿ ትታወቃለች። በአትክልትና ፍራፍሬ የሀገራችን ብሎም የዓለም የኢኮኖሚ ዋልታና ማገር የሆነው ቡና የሚመረትባት ከማህበረሰቡ ከገቢ ምንጭነትም ተሻግሮ ለዓለም ገበያ የጫካ ቡና የሚቀርብባት በተለይም በዓለም አቀፍ ደረጃ ገበያ መር የተባለውን ቅመማ ቅመም እንደ ቫኒላ፣ ቁንደ በርበሬ፣ ካካኦ፣ እርድና ዝንጅብል ሌሎችም የሚመረቱባት ናት። በዘመናዊነትም ቀደምት በመሆን የራሷን ማስተር ፕላን ከብዙዎች በተሻለ በ1960ዎቹ እንደያዘች መዛግብት ያሳያሉ። አሁን ላይም ወቅቱን ያገናዘበ ቴክኖሎጂዎችን በመጠቀም የከተማዋ መሬትን በአግባቡ በካዳስተር መመዝገብ ለተገቢውን አገልግሎት እንዲውል በርካታ ስራዎች ተሰርተዋል፣ እየተሰሩም ይገኛል። በቀጣይነትም ከተማዋ እየሰፋችና እየለማች የመሄድ አቅሟን ታሳቢ በማድረግ ለመኖሪያና ለኢንቨስትመንት እንዲሁም ለህዝባዊ ተቋማት አገልግሎት የሚሆኑ ቦታዎችን የከተማዋ ማዘጋጃ ቤት ለይቶ በመያዝ መሬቱ ለአልሚ የሚተላለፍበትን እድል በመፍጠር ከተማዋ ምቹ የኢንቨስትመንት ማዕከል እንድትሆን በላቀ ትጋት እየተሰራ ይገኛል። በዚሁ ሁሉ ሂደትም መንገድ የሁሉ ነገር መሰረት ነውና ቴፒ ከሌሎች ከተሞች ጋር የምትገናኝባቸውን መንገዶች መንግስት በቀደሙት ዘመናት በሶስት አቅጣጫዎች ከቴፒ ሚዛን፣ ከቴፒ ቦንጋ እንዲሁም ከቴፒ ማሻ ጎሬ መቱ ጋር የሚያገናኝ ደረጃውን የጠበቀ የጠጠር መንገድ የገነባላት ቀደምትና ጥንታዊ ከተማ ናት። ቴፒ በኢትዮጵያ አየር ትራንስፖርት ታሪክ ከቀዳሚዎቹ ተርታ የነበረችና በአሁኑ ሰዓትም የተለያዩ አማራጮችን በመጠቀም ዳግም የአየር በረራ አገልግሎት ለማስጀመር የመጨረሻ ምዕራፍ ላይ ትገኛለች። በአሁኑ ወቅት እነዚህ ደረጃቸውን ያልጠበቁ የጠጠር መንገዶች ወደ አስፋልትነት እየተቀየሩ በመሆናቸው የመንገዱ ግንባታ የአካባቢውን የኢኮኖሚ አቅም በብዙ እጥፍ የሚያሳድግ እንደሚሆን ይጠበቃል። ቴፒ ለኢንቨስትመንትና ለንግድ አማራጮች ከኢትዮጵያ ከተሞች ግንባር ቀደም ተመራጭ ነች። በአራቱም አቅጣጫ የሚወስዱ መንገዶች ያሏት ከተማዋ ውስጥ የሚገኙ በቂ የንግድ ማዕከላት ቦታዎች ቴፒን የንግድ ማዕከል እንድትሆን ከግብርና ውጤቶቿ ጋር ተዳምሮ ሰፊ ዕድል ፈጥሮላታል። እንዲሁም ከተማዋ ላይ የግብይት ቅርንጫፍ በመክፈት የበለጠ የንግድና የኢንቨስትመንት እንቅስቃሴው ላይ ከፍተኛ ለውጥ እንዲመጣ የድርሻውን አበርክቷል። በዜጎች መካከልም ፍትሃዊ የሆነ የሀብት ክፍፍል እንዲኖርና ተጠቃሚነትን በማረጋገጥ ስራ አጥነትንና ድህነትን ለመቀነስ እንዲሁም ለማጥፋት ትኩረት ተሰጥቶ እየተሰራ ይገኛል። በሀገራችን በተለይም በዚህ ጊዜ ከተማን ከተማ የሚያሰኘው ዜጎችን ምቹ ውብና ማራኪ በሆነ ስፍራ ላይ እንዲኖሩ ማስቻል ነው። እንዲሁም ያለውን ተፈጥሯዊም ሆነ ሰው ሰራሽ ስጦታዎችን የሚያጎላው የኮሪደር ልማት እንደሆነ እሙን ነው። በዚህም ሂደት ከተማችን ባልተመቹ ሁኔታዎችም ውስጥ ራሷን ለማጉላት እያከናወነች ያለችው ጥረት የሚናቅ አይደለም። በመሆኑ ቴፒ እጅግ ውብ ማራኪና ህብረ ብሔራዊ የሆነች ድንቅ ከተማ ነች። ቴፒ በሁሉም ዘርፍ ለመልማት ዝግጅቷን አጠናቃ ሰላሟን አስጠብቃ ኑ በጋራ እንልማ ትላችኋለች። ቴፒን በጋራ እናልማ።
ሸካላይ ሰዋለ ተናፋቂ ለምለሚቱ ሀገር ቴፒ ተወልደሽ ጣምሽን የሚያውቅ